ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? የኢትዮ ኤዱኬሽን አካዳሚ ተማሪዎች እንዴት ናችሁ? ዛሬ ደግሞ የሚገርም የአጠናን ዘዴ ይዤላችሁ መጥቻለሁ። አዲስ የአጠናን ዘዴ ነው ማለት ነው። ስለዚህ ብዙ ተማሪዎች ጠንክሮ ባጠና ይመስላችኋል። ነገር ግን ይህንን የአጠናን ዘዴ ነው ዛሬ ይዤላችሁ መጣሁት። ስለዚህ ጎበዝ ተማሪዎች እንግዲህ ያው በስልት ነው የሚያጠኑት። ስለዚህ ሳይንቲስቶች እንደሚናገሩት ኖት ስቴዲ ሃርድ ስቴዲ ስማርት ይላሉ። ስለዚህ ጠንክረ በሰራው ሳይሆን በሲስተም እና ወይም በብልሃት ነው ማለት ነው። ስለዚህ ጎበዝ ተማሪዎች የሚያጠኑት። ስለዚህ ዛሬ ይህንን SQR የተባለውን ሜቶድ ወይም ዘዴ ቴክኒኩን ለእናንተ ዛሬ ሼር አደርግላችኋለሁ ማለት ነው። ስለዚህ የመጀመሪያው ሰርቬይ ነው። ሰርቬይ ማለት የዳሰሳ ጥናት ይባላል። ስለዚህ መጀመሪያ ላይ የዳሰሳ ጥናትን ታካሂዳላችሁ ማለት ነው። ታነባላችሁ። ዳሰሳ ስንል እንግዲህ ቶፒኩን ትለያላችሁ፣ አንደኛው ዩኒቱን ማለት ነው። ከዛ በኋላ አሁንም ድጋሚ ታች ያለው ሜን ዩኒቱን ከዛ ያላችሁ ሲር ዳሰሳ ካያችሁ በኋላ እንደዚህ ታያላችሁ ማለት ነው። ከዛ ሁለተኛ ደግሞ ኪው ነው። SQR ነው ያልኩት እንዳትረሱ። ኪው ማለት ኮሽን ነው። ስለዚህ ከዛ ጥያቄዎችን ትሰራላችሁ፣ ኮሽኖችን። ድጋሚ ደግሞ ሶስተኛ ደግሞ ሪድ ማንበብ ነው። ታነባላችሁ፣ በደንብ በሚገባ ታነባላችሁ ማለት ነው። ሶስተኛ ደግሞ ሪሳይት ነው። ስለዚህ መድገም። ስለዚህ መድገም ያስፈልጋል ማለት ነው። ስለዚህ ስትደግሙ እንግዲህ የትም የማይገባችሁ ነገር የለም፣ ትደግማላችሁ ማለት ነው። ከዛ አራተኛ መጨረሻኛው ደግሞ ሪቫይዝ ይባላል። ስለዚህ ሪቫይዝ ማለት ድጋሚ ማንበብ ማለት ነው። ድጋሚ ወይም ያነበባችሁትን ነገር ሪቫይዝ ማድረግ። ስለዚህ ሪቪዥን ነው ማለት ነው። ስለዚህ እንደዚህ ታካሂዳላችሁ። እነዚህን ሶስቱን ነገሮች ከተጠቀማችሁ በኋላ ጎበዝ ትሆናላችሁ ማለት ነው። ስለዚህ ቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።